ይመስለኛል ለብዙዎቻችሁ ችግር ሆኖባችሁ ለነበረውና ብዙዎቻችሁ ስትፈልጉት ለነበረው ነገር ጉግል አንድ መፍትሄ ይዞላችሁ መጥቶ እሱ ምንድነው ጉግል ላይ ኢሜል አድሬሳችሁን አንዴ ከጻፋችሁ ወይም ደግሞ አንዴ ኢሜል አድሬሳችሁን ሴት ካደረጋችሁ ከዛ በኋላ መቀየር አትችሉም ነበር እስካሁን። እናም ድሮ ላይ ሴት ያደረጋችሁት ኢሜል አድሬስ ለምሳሌ በቅጽል ስም ወይ ደግሞ በሚያስቅ ስም አለበለዚያ አሁን ላይ አክሰፕተብል ባልሆነ ስም ከፍታችሁት ነገር ግን ዳታችሁ እዛው ላይ እንዳለ ኢሜል አድሬሱን ብቻ መቀየር ፈልጋችሁ ያንን ነገር ማድረግ የምትችሉበት ኦፕሽን አልነበረም እስካሁን። ነገር ግን ጉግል አዲስ አፕዴት ሮል አውት አድርጓል። ከዚህ በኋላ ኢሜል አድሬሳችሁን ዳታችሁን ምንም ነገር ሳታወጡ መቀየር ትችላላችሁ። ኢሜል አድሬሳችሁን ስትቀይሩ ለምሳሌ musesalomon@gmail.com የነበረውን ወደ ፈለጋችሁት መቀየር ትችላላችሁ ማለት ያንን በምታደርጉበትም ወቅት ላይ ወደ ድሮም ሆነ ወደ አዲሱ ኢሜል አድሬስ አላችሁ የሚላክላችሁ ኢሜልም ሆነ የትኛውም አይነት ነገር በዚህኛው ኢንቦክስ ላይ የሚገባላችሁ ነገር ግን የትኛውም ፎቶ ድራይቭ ላይ ያላችሁ ፋይል ፐርቼዝ ሂስትሪ ሌሎች አጠቃላይ ጉግል ላይ ያላችሁ ፋይል አይነኩም ወይም ደግሞ አይጠፉባችሁ። እናም ከዚህ በኋላ የትኛውም ጉግል ሰርቪስ ላይ በአዲሱም ሆነ በአሮጌ ኢሜል አድሬስ ተጠቅማችሁ ሎጊን ማድረግ ትችላላችሁ። ከዚህ በፊት ሰው ጂሜል አድሬሳቸውን መቀየር ሲፈልጉ የሚያደርጉት የነበሩ አዲስ ኢሜል አድሬስ ሲከፍቱና ዳታቸውን ማኑዋሊ ነበር ትራንስፈር የሚያደርጉ። ከዚህ በኋላ ግን ይሄ ፕሮሰስ ቀርቶላችኋል። ኢሜል አድሬሳችሁን ብቻ ታጉን አሁን ላይ መቀየር ትችላላችሁ። የሚታወቀው አንድ በሂንዲ የወጣ የጉግል ሰፖርት ፔጅ ላይ ነገር ግን አሁን አዲስ ኢሜል አድሬስ ከቀየራችሁ በኋላ ለቀጣይ 12 ወራት ይሄን ማድረግ አትችሉም። እንደተባለው ከሆነ ይሄ ኦፕሽን እናንተ ጋር አቬሌብል የሚሆን ከሆነ ይሄን ኦፕሽን መጠቀም ትችላላችሁ። ማለትም ኢሜል አድሬሳችሁ መቀየር ትችላላችሁ። እናንተ ጋር ደግሞ ይሄ ኦፕሽን አቬሌብል ካልሆነ ወይም ደግሞ ከሌለ ማግኘት ካልቻላችሁ ማለት አፕዴት እናንተ ጋር ሮል አውት አላደረገም ወይም ደግሞ ይሄ አፕዴት እናንተ ጋር አልወጣም ለጊዜው መጠቀም አትችሉ ማለት ነገር ግን በጊዜ ሂደት ሮል አውት ስለሚያደርግ ያኔ መጠቀም ትችላላችሁ። ብዙዎቻችሁ ይሄን ቪዲዮ ዩቲዩብ ላይ ነው እያያችሁት ብዬ አስባለሁ። እዚህ በኋላ እንደነገርኳችሁ ዩቲዩብ ቻናሌ ነው ዜና ማቀርብላችሁ። ስለዚህ ዩቲዩብ ቻናሌን ሰብስክራይብ አድርጉ። ሙሴ ሰለሞን ነው ስሙ። ከ30,000 በላይ ሰብስክራይበር ነው ያለው። ብዙዎችም ሰብስክራይብ እንዲያደርጉ ይሄን ቪዲዮ ላኩላችሁ።